ሄሎ አቺ ምርጥላ እንዳትሳደብ አደራ ከሰው ጋር ይኸውልህ የሞላ ልጅ ወጣ አንተ ብቻ ነው የቀረው መዋጥ ምንድን ነው ባሻ ከአንተ ነው እንደ ወለደች አታሽቃቅ ኧረ ሜሪ እያለቀሰች ነው በቃ እስቲ የሆነ መላ ፈጣጠሪ ልምጣ በቃ መጣው በቃ የተሺ 1000 ብር አባይ የጓደኛችን አባት ሞቶ ድፎ ዳቦ አስጋግረድን ነበር አባይ ብር አበድሪ ስንት ብር ነው 2000 ብር 2000 ብር በዱለት ነው እንደምታስደፉት ድፎ አንድ ጥያቄ ጠይቀህ የጓደኛ አባት ድመት ነው እንዴ እንዴት ሰባተኛ ስገለው ሰባተኛ ምንድነው ወይ ያልነገርኩም ለካ አባይ ምኑን ባለፈው የሞቱት እኮ የክርስትና አባቱ ናቸው ዛሬ ደግሞ የነፍስ አባቱ ናቸው የሞቱ አባይ አያሳዝንም ሀዘን ተደራረበበት ነፍስን ሳላወጣልህ ከእኔ ጥፋ ነፍስ አባት ይላል እንዴ ነፍስ ያሳጣ ደህና ዋላችሁ ባሽዬ ግቢ እኔና ስራ ላይ ሆኜ እኮ ግቢ እንዴ ሊሊሾ መጣሽ እንዴ አማን ነው ሃይ እንዴት ነህ ስፈልግሽ አይገርምም ሊሊሾ ብር ትራንስፈር ላድርግልሽ እና አንቺ ካይሰጪኝ ሊሊሾ በሺ ስንት ልስጥ ያው ሊሊሾ አውቆ ሲያፏገር እኮ ነው እኔ እሰጣለሁ ስንት ነው 3000 ብር ቶቶ እንደውም 5000 ብር 5000 ምንድነው ከሌለ ሊሊሾ ስጠኝ ኧረ አለኝ ላከው እሺ እንካ በቃ አባዬ ደህና ዋሉ ገባላ አልገባም አይ ገብቷል ያው ቻው ደህና ዋሉ በቃ ባሽዬ ደህና ዋሉ የሰው መዋጮ ይዞት ሄደ የሰው መዋጮ የሰው ለሰይር ደውል አያነሳም አባዬ ወይ አባዬ የኔ ጌታ የኔ ልጅ አባዬ እወዳለሁ እኔም እወዳለሁ አረ ብሬን በእናትህ ብሬን ስትለኝ ዲጄው አለም ብሬ ነይና የሚለውን ዘፈን ከፈተ አለም ብሬ ነይና 2 ቢራ ለዲጄው ሰጠው 2 ቢራ ለዲጄው ጭራሽ ሰው መጋበዝ ጀመርክ ባሻ አባቢ ገባ ምንድነው ብራችንን ሰብስበን ሿሿ ሰራን እንዴ ይኸው ልጅ ስጦታ ሊገዛ ሄዶ ነው ይኸው ደውለት እስቲ መተማ ጭራሽ ስደት ጀመርክ በሱዳን ብሬን ይዘህ ምንድነው ባሻ እዚሁ መሸኩም ኧረ ባሻ ልጅ ውጭ ወድቋል መጣ ደህና ዋላችሁ አባዬ ስጦታውስ ያው እሷም ወልዳ ልጅ እንደታቀፈች እናንተም ይቺን እናትና ልጅ እቅፍ አድርጋችሁ ለክርስትና ብትሄዱ ሰብ ያውም ቢበራባችሁ ጨዋታ ባሻ ስልክህን አምጣው እስኪ ምንድነው ተሽየው ጨማር ተይዟል ስልክ ብሩ ስታመጣ ይመለስልሃል ቻለ በቃ ዞር በል ባሻ ተሽ ስጠኝ አንተ ውሻ ልጅ ይሄ ቤት ጋርዴን ነው እንጂ ክለብ አረጋችሁታ አንተ ውሻ ኧረ አባዬ ምንድነው የት ሄጄ ልረፍሽን የት ደግሞ የማንን ኬፕ ነው ያደረገው እቺ ተሽ አስተቶት አስገብቼለን ነው እባክህ የተሼን ነው ልብን አውጥቶ በእጅ ሰጠ የዛኔ በደንብ ታውራ ደህና ዋላችሁ ባሽዬ ዊ የኔ እናት ዊ አታ ወይኔ አንተ ድምጽ እንጂ ምን ለቅሶ ቤት ነው ያለ ሞቅ አድርገው እንጂ ዳይ ሊልሽ ይኸውልሽ እሷን የሚገልጽ ዘፈን እያልኩ ድምጽ ስጠው እያልኩ ነው የመጣሽው ጊቪስ እድሜ ይረጅም ነው ማለት ነው አታ ገንዘባችን የጨረስንበት ዘፈን ምን ገንዘብ ነው የቅርብ ጊዜ ዘፈን አንዴ ምንድን እና እኔ የቅርብ ጊዜ ገንዘብ የለኝም ነው ኧረ ሸባባዬ እስቲ ሞቅ አድርገው ሄሎ ባሻ ልነሳ ነው ጸሎቴ ምን ሆነና እንዳለ ያንሳችሁ ምድረ እባብ ሽማግሌ እድር አንተ ብቻ ነው ያልከፈልከው ሰብስበን ልንነሳ ነው እድር አልተከፈለም አዎ ና ክፈል ወይኔ ተቀጣሁ አንተ እሱ ነው ተረኛ ነው አይደለም ጭራሽ ትገባበዛል አታ የነሽ ቤቢ ዘይት ልገዛ ወጥቻለሁ ስንት ካርቶን ኦኬ ዊ ሶሪ ስንት ሊትር 1 ሊትር አንድ ፈንዲሻ ነው እንዲህ ብታፈንት ቤቢ እኔ ባለ ሊትሩን ካርቶን ያው አሁን በሹፌር ይልክልሻለሁ ደርዬ ጨረስ ካጥባ መኪናውን በቃ አንዴ በእናትህ ተባበረኛለህ ልካለሽ የኔ ጌታ ደርዬ ዊ በአጥበህ በዛው ለሽሜ ነው የምትሰጠው መኪናው ውሰደው በእግዚአብሔር እምቢ እንዳትለኝ በለው እኔ አልፈልገውም ጊዜ አሁን ደግሞ ከአባዬ ጋር ተጣልቻለሁ እንጂ ይመጣ ነበር እንዴ ምን ነው ቤቢ ጓደኞቼ ጋር ተሰብስቤ የ2024 ሬንጅ ሮቨር ይዞብኛል በጣም ያው ጓደኞቼ አንተ የከካም ልጅ እያሉኝ ነው እስካሁን አምጣው ስልኩን አምጣው አባዬ አታረገውም አምጣው አረ
ስለ ፈጣሪ አባዬ። ኧረ ባሺ ተውት። ሊሊሾ አንቺ አያገባሽም። ሊሊሾ አትግቢ በዚህ ውስጥ። አረ ለእሷ ብዬ ነው። ስማ 4,000 ብር ታመጣለህ? እሺ እልካለሁ። የኔ ልጅ እንዴት ዋልሽ? በእናትሽ ደህና ዋሉ ጋሼ። እስቲ ልጅ ምግብ ብላ በይልኝ በእናትሽ። ይኸው ስንት ሰዓቱ ከበላ ምግብ። ሁለተኛ ልጅ ፒዛም አላመጣል። ይኸው ፒዛ አኩርፎ እኮ ነው በእናትህ። በችግር ጥብስ ብዬ ያሳደግኩት ልጄ ነው። ከትምህርት ቤት እንኳን መኪና ይዤ ውጭ ላይ ስጠብቀው እንዳያፍር ብዬ ማለት ነው ከትምህርት ቤት መኪና ድረስ የሚያስገባው ሰው ቀጠር የለን ነበር። ያው ልጅ መሬት እንዳይነካው እዛው ላይ ነበር ማቆም። የኔ ልጅ ይታይሽ እንግዲህ በዚህ እንደዚህ ያሳድገው እንዳጎጂብኝ። ኧረ ምንም አያስቡ ጋሼ። እሺ አውሪው እሱን። እሺ ኧረ ባሺ። ኧረ ሊሊሾ እንዴት ያው ጎሽ ለልጇ ስትል ተወጋች አይደለ ነገሩ። እነሱ ነው ይወጉኛል እንጂ ኳስ ነው ጤናማ ትውልድ ይላል። ኳስ ተጫዋች እንደነበርኩ መቼም የአደባባይ ሚስጥር ነው። ደግሞ ኳስ ተጫዋች ሆንክ አለ መተዋወቅ መታው ሹቴ ሰው ክረምት ገባ ነበር የሚለው የኳሱ ንፋስ የሚለው ልብስ ይደረብለት ነው ይባል ነበር። አንዴ የሰራሁት አብዶ ልጁ በዛው አበደ። ባለፈው እንደ መንገድ ላይ አይቶ በጣም ጸጸተኝ በሰራሁት ስራ። ኳስ ሲታይ ከእውቀት ጋር ነው መሆን ያለበት። እሺ አሁን ይሄ ተጫዋች ማን ነው ስሙ? ሰርጂዮ ራሞስ ነው። ምንድን ነው አላውቀውም ብትል አይሻልም እንዴ? ማን ነው? እሺ ይኸውልህ ታሪኩን ልንገራችሁ። ዓመተ ምህረቱን እንጃ ግን የፈነዳንበት ታይም ላይ ነበረ። እኔና ማሞ አውቶቢስ ተራ ደስ ሆቴል እዛ ምሳ በልተን ስንወጣ የሆነ ልጅ ባጆ ያለው ልጅ ጣጥላት እያለጣ ነው ጋሽዬ ስልክ ነው ጀዋለሁ ምናምን አለ ሊያገነጥር። እኔ በዛ ታይም ደግሞ ተቀቡ ምናምን ነበርኩኝ። እሺ ብዬ እስቲ አምጣው ሚስማር ምናምን ያለው ስልክ ነው ሳየው ሚስማር አለ። አንተማ አንድ ጥፊ በቃል ብዬ በጥፊ ስለው ኦሪጂናሉን ከኪሱ አውጥቶ ኧረ ጋሽዬ አላወቅኩ ነው ብሎ ቢሰጠኝስ ምንድን ነው ስልኩ ሳራ ጂቪ ነው ብሎ ሰጠኝ። በድንጋጤ ማስጨመድደው ምናምን መስሎ ነው እየሮጠ ሄደ። ከዛ ስልጆ ነው የሰፈር ስሙ ስልጆ ነው ለካ ስልጆ ራሙስ ስለው 64 ነው ባሽዬ አለኝ። ስልጆ ራሙስ ያልኩት እኔ የስልኩን ነው። የሰፈር ሰው እየሰማኝ ነበር። በዛው ሰርጆ ራሙስ ተባለ። ለስፔን በጉዲፈቻ ነኝ የሰጠሁት። ስልከው በጆሮ ባህል እንዳረሰ ያሳደገ ማህበረሰብ ብዬ ነው ሄደው። ባለፈው አግብተው አይተዋል። በወላይትኛ ነው ሰለብሬት ያደረገው። ኧረ አባዬ ትችላለህ። ምን እኔ ታሪኬን ያጋራኋችሁ። ለምን ይሄ እውቀትን ወደ ገንዘብ አቀይሮ አባዬ? እንዴት እንዴ ዘመን ቤት ዶትኮም ብለህ በመግባት አባዬ የተለያዩ የስፖርት ጨዋታዎችን ቤት በማድረግ ብዙ ሺህ ብሮችን ማሸነፍ ትችላለህ። እና ደግሞ ከ4,000 በላይ ቨርቹዋል ጌሞችም አሉት። በዛ ላይ ወደ ዌብሳይቱ ለመጀመሪያ ጊዜ ስገባ ዌልካም ቦነስ አለው እና እስከ 1000% ካሽአውት ቦነስም አላቸው። እንዴ በቃ አታውንዳ። እሱን እኮ ነው የምልህ አባዬ። ስንቱን በአፍንጫው ያቆምክ የኔ ጀግና። እስኪ እንደዚህ ጠቅልል ብለህ ተኛ። እኔም በኋላ ጠቅልለህ ስለምታስተኛኝ የውሸት ጠብ አድርግልኝ ትንሽ ሆዴን ስላመመኝ። አራናት ላይ እንደዚህ ፌሮ እንዲጠብ ይበል። ይኸውልህ ለክቼዋለሁ። አንድ ጠብታ እንኳን ይጉደልና በጫማ ጥፊ ልብህን ነው የማወጣው። ኧረ ጥሪ መቶ አለቃ የት ነህ ባሻ? ቤት ነኝ። ና መጣው የባስ ሌላ ብሾ ይጠጣሉ እንዴ መቶ አለቃ? እድሜውን በአግባቡ አረቄ ላይ የተጠቀመበት ሰው ቢኖር እኮ መቶ አለቃ ነው። ግን ጭራሽ ነው የማይመስሉት። ያለበት አብሾስ ጭራሽ አብሾ ሰራኝ ስራሱ ከምድር ጦር ቦክሰኛ ጋር ተጣልቶ ጓደኞቹ ነኝ። ይኸውልህ እዚህ ጋር እዚህ ጋር በጩቤ ያስወግቶኛል። የታል? ያው የኔ የልጅ ገላ ስለሆነ አሁን ስጋ ለብሶ ነው ጠባሳው የጠፋው። አማሃት በሉኝና አይነ ጥላም አለበት። አሁን እንዲህ ትነበብን አግብቶ እንዲህ ሊኖር አይ መቶ አለቃ ትነበብ ራሱ እኮ ልጅ እያለሁ ያለ አንተ መኖር አልችልም ብላ ታስጨንቀኝ ነበር። አሁን ራሱ እኮ መንገድ እንዲህ ሱቁን አንሴ ታሳሰኝ አሽኩረኝ። አባዬ ምንድን ነው እየተሽኮረመንኩ እኮ ነው። አታ ባሻ እያነሳው መጣ። እድሜ ረዥም ነው ማለት ነው። መቶ አለቃ ደህና ዋሉ። ኖር ልጆች በዝጊር ታው ትንሽ ባዶ ቤት መጡ እንጂ አሁን ደግሞ እንጀራ ልጋግር ስል ነው የመጡብኝ። ቅቤ የሆናችሁ ልጆች እምቢ እንዳይሉ መቶ አለቃ ሻይ ቡና ወተት ሻይ ኮረንቲ ካለ ሻይ ኮረንቲ ቢሰጡት በጣም ነበር ደስ የሚለኝ። መቶ አለቃ ኮረንቲዋን አረቂውን አባዬ ትንሽ ደብቆታል። አሁንም ዕቃ ትቀብራለህ? አይ ባሻ ይህ ምን እሱ ብቻ እድሜያቸውን በአግባቡ አረቄ ላይ ነው ያባከኑት ምናምን ሲለን እኮ እኛ ገርሞን ነው። ባሻ አልክ? ኧረ እኔ አላልኩም። የአብሾ አለባቸው መቶ አለቃ ምናምን ብሎ እኮ ነው የደበቀው። አይገርሞትም? ጭራሽ አብሾ ይዘህ አምጣው። በሻይ ነው መቶ አለቃ። ምን የባሻ ልደት ነው እንዴ? ኧረ በባዶ አድርገው እንዲ እንደሱ አይሉኝም እንዴ? ያዙ ለእናንተ ያዝ። ኧረ እኛ እንኳን ይቅርብን መቶ አለቃ። አያያይ ወንድ ልጅ አረቄ ካልጠጣ ምኑን ወንድ ሆነ? አዎ ወንድ አይደሉም። ልክ ነህ። አዎ ለዛውም ወንድ ወልዶ ወንድ ያሳደገኝ እኛ መቶ አለቃ ቅዱልኝ። እንዴ
እንዴ ይጠራጠራሉ እንዴ? ወንድ ነኝ። ቅዱት መቶ አለቃ እንዴ ሰበብ አገኘሽ? ሰው እኮ ሻይ ኮረንቲ ላይ ሻይ ላይ ነው አረቄ ጠብ የሚያደርገው። እናንተ አረቄ ላይ ነው ሻይ ጠብ እያደረጋችሁ። በጣም ይገርማል። ጭራሽ አብሾ አለበት ብለህ ማስወራት ጀመር። ምን እሱ ብቻ መቶ አለቃ አይነጠላ አለባቸው። ሴት ሰላም ሲላቸው ያለቅሳሉ ብሎናል እኮ። ጭራሽ እኔ ባለ አይነጠላ ምን እሱ ገርሞት ነው እንዴት እየተነበበው የድሮ ፍቅራቸው አገርሽቶባቸው ነው መሰለኝ መግቢያ መውጫ ሳጡኝ ምናምን እያለን እኮ ነበር የመጡት። አሁን ጭራሽ በትኔ አምናቸው ነው በሻ ባረካ ሊዲ አትነግር እዚህ ጋር በቃ አብረን ስለመነዳብን ቦምብ ስትል ሚስቴር ወይኒ እኔ ኩራቶች እንዴት ነው የሚያምርባችሁ መለኪያ። እስቲ ቀና አባዬ ምንድን ነው ስታው ነው እዚህ ጋር ረቅደው ምንድን ነው አባዬ ፊናት አይ ጋዝ ናት ባሻ አንተ ጋር ነው ሳባ እኔ ጋር ነው። ደረቅ ጥብስ እዚህ እየጠበስኩ ነው። ሄሎ አቺ ምርጥላ እንዳትሳደብ አደራ። ከሰው ጋር ይኸውልህ የሞላ ልጅ ወርዳ አንተ ብቻ ነው የቀረው መዋጥ። ምንድን ነው ባሻ ከአንተ ነው እንዲወለደችው አታሽቃም። ኧረ ሜሪ እያለቀሰች ነው። በቃ እስቲ የሆነ መላ ፈጣጠሪ ልምጣ። በቃ መጣሁ በቃ የተሺ 1000 ብር አባዬ የጓደኛችን አባት ሞቶ ድፎ ዳቦ አስጋግረድን ነበር። አባዬ ብር አበድሪ። ስንት ብር ነው? 2000 ብር። 2000 ብር በዱለት ነው እንደምታስደፉት ድፎ? አንድ ጥያቄ ጠይቀህ የጓደኛ አባት ድመት ነው እንዴ? እንዴት ሰባተኛ ስገለው ሰባተኛ ምንድን ነው? ወይ አልነገርኩም ለካ አባዬ። ምኑን? ባለፈው የሞቱት እኮ የክርስትና አባቱ ናቸው። ዛሬ ደግሞ የነፍስ አባቱ ናቸው የሞቱ አባዬ። አያሳዝንም? ሀዘን ተደራረበበት። ነፍሰን ሳላወጣልህ ከአይኔ ጥፋ። ነፍስ አባት ይላል እንዲህ ነፍስ ያሳጣ። ደህና ዋላችሁ ባሽዬ። ግቢ እኔና ስራ ላይ ሆኜ እኮ ግቢ። እንዴ ሊሊሾ መጣሽ እንዴ? አማን ነው? ሃይ እንዴት ነህ? ስፈልግሽ አይገርምም ሊሊሾ። ብር ትራንስፈር ላድርግልሽ እና አንቺ ካይሰጪኝ ሊሊሾ። በሺ ስንት ልስጥህ? ያው ሊሊሾ አውቆ ሲያፏገር እኮ ነው። እኔ እሰጣለሁ። ስንት ነው? 3000 ብር። ቶቶ እንደውም 5000 ብር። 5000 ምንድን ነው ከሌለ ሊሊሾ ስጠኝ። ኧረ አለኝ ላከው። እሺ እንካ በቃ አባዬ ደህና ዋሉ። ገባላ? አልገባም። አይ ገብቷል። ይኸው ቻው፣ ደህና ዋሉ። በቃ ባሽዬ ደህና ዋሉ። የሰው መዋጮ ይዞት ሄደ። የሰው መዋጮ የሰው ለሰይር ደውል አያነሳም አባዬ። ወይ አባዬ የኔ ጌታ የኔ ልጅ አባዬ እወዳለሁ። እኔም እወዳለሁ። አረ ብሬን በእናትህ ብሬን ስትለኝ ዲጄው አለም ብሬ ኔና የሚለውን ዘፈን ከፈተ። አለም ብሬ ኔና 2 ቢራ ለዲጄው ስጠው 2 ቢራ ለዲጄው። ጭራሽ ሰው መጋበዝ ጀመርክ ወይ? ባሻ አባቢ ገባ። ምንድን ነው ብራችንን ሰብስበን ሿሿ ሰራን እንዴ? ይኸው ልጄ ስጦታ ሊገዛ ሄዶ ነው። ይኸው ደውለት እስቲ። መተማ ጭራሽ ስደት ጀመርክ በሱዳን ብሬን ይዘህ። ምንድን ነው ባሻ እዚሁ መሸኩም? ኧረ ባሻ ልጅ ውጭ ወድቋል። መጣ። ደህና ዋላችሁ አባዬ። ስጦታውስ? ያው እሷም ወልዳ ልጅ እንደታቀፈች እናንተም ይቺን እናትና ልጅ እቅፍ አድርጋችሁ ለክርስትና ብትሄዱ ሰው ያውም ቢበራባችሁ። ጨዋታ ባሻ ስልክህን አምጣው እስኪ። ምንድን ነው ተሽየው? ጭማር ተይዟል ስልክ። ብሩ ስታመጣ ይመለስልሃል። ቻለ በቃ ዞር በል ባሻ። ተሽ ስጠኝ አንተ ውሻ ልጅ። ይኸውልህ ላይፍ ላላ ብለህ ነው መኖር ያለብህ። ላላ በል ባሻ፣ ላላ በል አባቢ። በል ባሻ ደህና ዋል። ምን እሺ ባባ ብብትሽ ቆስሎ ነው? ዘላታ ምንድን ነው? ምን ጀመርክ ደግሞ? ባይሆን ይቺን ነገር ደህንነታችን ታስረሳናች። ያዛል። አንተ ይሄ ነገር ያጦዛል እኮ። ምንድን ነው እኮ? ሞክረን ነው ያዘው። እንሞክረው እስቲ። ሻምጣው። እሺ አየኛ ሰው ያጦዛል አላለም እንዴ? የታል ጦስኩት? እኔ የታል ጦስኩ? አንተ አየኸው ቆስጣው እየበረረ። እየዋኘ ለማለት ፈልገሽ ነው? እየዋኘ ማለት
ምን አባ ነው አንተ? ጭራሽ ለኔ መልስ መስጠት ጀመርክ? ምን አለ አንተ ከሞል በሻና። አረ እዚህ ጋር ነኝ። ማን አባ ነው የምታወራው አንተ? ጭራሽ መሰለብ ጀመርክ? ቆይተው ማዬ ቆይ ምሳ ላምጣልሽ ጠብቂኝ። የምን አባ ማዬ ነው? ና እጅህን ላስታጥብ። እንዴ ውሃውን በማስታጠቢያ ቀርተው ነው? ፈላው አትበጥብጥ፣ ዝም ብለህ ታጠብ። ያዢ ምንድነው? ምን ባዶ ቤት መጣሽበት? ምንድነው ሁሉን የምትጫወትበት? ወጥ እስከጋግር ይሄን ጠጣ። ወጥ እስከጋግር ይሄን ጠጣ። ዛሬማ የሆነ ነገር አድርጋችኋል። ጠዋት እናወራለን፣ አሁን ገልጠተኛ። አንተ ውሻ ብርድ ልብስ ነው እንደዚህ የገለጥከው? ዛሬማ የሆነ ነገር ወስዳችኋል። እኔ እኮ ጥፊው ደርሶኛል። ና አንተ ውሻ ላሽትህ ና። እንዴ ሊሊሾ ናላሽትህ በመሀላችን ያ ሽማግሌ ነው የገባው። ይዘገያል እንጂ አህያ የጅብ ናት። ይዘገያል እንጂ አህያ የጅብ ናት። አትሻልች። ወይኔ አናቴን አፈረሱት ዛሬ። ያው ባለው አየር ነዋ። አረ ምን አባ ነው የምታጨስብኝ? የጠንቋይ ልጅ በል እባክህ አታካብድ። ለራስ መድኃኒት ነው። ምድረ ቁሌታ። ገና እግሬ ወጣ ከማለት ወይ ባጢስ መታጠን ጀመርክ? ነግሬሻለሁ እኮ ሊልሽ ወንዶች አይደሉ። የታለ ቂቤው? ጥፍራችሁን ሳትሰሩ ጡንጂት እኮ ነው አባዬ። ዝም ብዬ በላብ እንዲወጣለት ዝም ብዬ ጨስጨስ እያደረኩለት እኮ ነው። የጡንጂት ልጅ እና እኔ ቤት ነው። ኧረ አባዬ ታሞ ለምን አይሞትም? ምን አገባኝ? ምንድነው አንተ? የቱ ጋር ነው ያመመ? እዚህ ጋር ነው አባዬ፣ እዚህ ጋር። ምን አባን ስሙን ጥራው። እዚህ ጋር ምን? ኧረ ወገቤን ነው አባዬ። እከካም ወገብ ታዲያ እዚህ ጋር ነው። ሲያሳዝን ባሽዬ። ምች ነው በቃ የመታው። ይኸውልሽ ምች ነው። አይሸናበት ቦታ የለም። ይኸው በየፀሐዩ በየጢሻው በየአጥሩ ምን በቃ ውሻውና ልጁ ልክስክስ ነው። የማይሸናበት ቦታ የለም። ይኸው ወዲያው ለኔ ነው የተረፈው። አሁን ራሱ ሶፋው ላይ ሳይሸና አይቀርም። እስኪ አንተ ቼክ አድርገው። አይ ደህና ነው አባዬ። ደርቆ ነው መሰለኝ። ሊሊሾ ስለመጣቸው ነው እንጂ ሁሌ ነው የሚሸነው። ያሬ ምን ምች ነው? ኧረ ባሽዬ ዛሬ ብቻ መስሎሽ እንዴ ሊሊሾ? ባለፈው እንደዚህ ሳቃሰት ምንድነው ብዬ ገለጥ ሳረገው የማሞን አናት አክሏል። እንዴ አብጥ ዛሬም ያው አባት ነኝ። የት ምን አረጋለሁ? የባሮ ሽንኩርት ዝም ብዬ ለብ አድርጌ አሰርኩለት። እንደምንም አዳንኩት በባህላዊ መድኃኒት። አሁን ምን ላድርገው? አውቀው ነው ሊሊሾ ወገቤን ያመመኝ። እስቲ አውልቀውና በደንብ እንይዝ። ምኑን? ሱሪን አውልቀው። ምን አባ ባዶ ቂጥን ስሮጣ ነው የምትሉ? ምን ሊሊሾን አፍራለሁ? ሊሊሾን እኮ ነኝ ገዳውን ማለት ነው። አፈርኩ። አውልቀው ጠልፎ አይጥልህም ግን ስትራመድ። እኔማ ባሽዬ ዛሬ ጊፍት ይዤላችሁ መጥቼ ነበር። እሱ ስላመመው ይከርበካ። ኧረ ደህና ነኝ እንዴ። ለእንደዚህ ነገር ሲሆንማ ቆሞ ይሄዳል። ይድናል። ኧረ ሊሊሾ ስጭን በደስታ ባሽዬ። ይቺ ለብሶ ናት። ሊሊሾ ለእኔ ናት። ልክፈታት። ሃሎ እዛ ጋ ይታያል። ንጽህ ቀፈቱ አጥራት። ኧረ ሊሊሾ ለእኛስ። ይቺ ደግሞ ለአንተ ናት። ኦ ማይ ጋድ ከየት ሸመትሻት ግን ሊሊሾ? በጣም ነው የሚያማምሩት እቃዎቹ። ይሄው ለአንተም። ኧረ ጉዴ። ቴሌግራም ላይ ኤቢ ኦንላይን ሾፒንግ ብሎ በመግባት ባሽዬ የተለያዩ የሴቶችም የወንዶችም ግላሶች፣ ጌጣጌጦች፣ ሰዓቶች፣ የፈለጉትን ጊፍቶች ኦርደር ማድረግ ይችላሉ ባሽዬ። ከአሊባባ፣ ከሺን፣ ከአሊኤክስፕረስ የፈለጉትን ዕቃ ማዘዝ ይችላሉ። በቃ ባሽዬ ደህና ዋሉ። እሺ እኔ እናት ሆዴ ደህና ዋይ። አባዬ ምንድን ነው የሄደች እኮ አቅፋ ልተኛ ነው እንዴ? ምን አገባ የሰላም ልጅ